ዛሬ ኦፊሻሊ የኢፍቲሞ 10,000 አካውንት ቻሌንጅ ፌል ያደረኩበት ቀን ነው። ላይክ ቶታሊ ላይክ ሁለት ፈንድድ አካውንት ፌል አድርጌያለሁ። የኢኩቲ ኤጅ የ2500 ይሁን የ5000 አካውንት አፈንድቻለሁ። ቀጣይ ደግሞ የኢፍቲሞ አካውንት የ10,000 አካውንት ነበረ። እስካሁን ኦቨር ከጃንዋሪ ጀምሮ አሁን ጁን ላይ ነው እስከ ላይክ 6 ወር ያክል ቻሌንጅ እንትን ያደረኩበት ፈንድድ አካውንት ነበር እና ዛሬ ነበረ በቃ ፈንድድ አካውንቱ ብሎ ያደረገው እና አጠቃላይ ላሳያችሁ እንትኑ ነው። ስለዚህ እንደምታዩት እዚች ጋር ኖት ፓስ ይላል። እዚህ ወድቀናል ማለት ነው። አጠቃላይ አካውንቱ ምናምን ነው እና ይሄ ነው ኢኩቲ ካርዱ። እንደምታዩት ገና እንደጀመርን ትንሽ ድሮዳውን ነበረ። ከዛ ከፍ ብለን ነበር። በጣም ኃይለኛ ድሮዳውን ላይ ነበረ እዚህ ጋር ምናምን። ከዚህ ትንሽ ከፍ ብለን እዚህ ጋር ቆንጆ ነበረ። ከዛ እዚህ ጋር ኃይለኛ ሪስክ አድርጌ ነበረ። ኦቨር ወደ 9900 ደርሼ ላይክ ወደ ፕሮፊት ወደ 200 ምናምን ዶላር ሪስክ አደረኩኝ። ከዛ በኋላ ምንም በቃ ሊችለው አልቻልኩም። በቃ ድሮዳውን ከዛ እዚች ጋር ትንሽ ላይክ $10 ሪስክ እያደረኩኝ $50 ምናምን እያደረኩኝ ነበረ እና እዚህ ጋር ኃይለኛ ድሮዳውን ውስጥ ገባሁ። እዚች ጋር ብሎ ሆናለች ማለት ነው። እንደምታዩት አጠቃላይ እንደዚህ ነበረ። አጠቃላይ ትሬድ ያደረኩበት ቀናት 53 ቀን ነበረ። ማክሲመም ሎስ ዴሊ ሎሱን በቃ ማክሲመም 200 ያልኳችሁ እዚች አካባቢ ላይ ሎስ ያረኳት ነበረች። ኃይለኛ ድሮዳውን ያልኳችሁ ግን ይህን ፓስ ራሱ አድርገን ነበረ። ከዛ ማክሲመም ሎስ ነው በቃ ማክሲመም ሎስ 1000 ነበር። ኦቨር 1050 ነበር ሎስ ያደረግነው። 10% ድሮዳውን በታች ነበረ። ፕሮፊት ታርጌታችንን አልመታም። አጠቃላይ ዊነሬቲ 22 ወይም ምናምን ነበረ። አቬሬጅ ፕሮፊት የ47 ሎስ 1 to 5 ነበር። ላይክ 20 ምናምን አድርገን 50 ምናምን እናደርግ ነበር። አጠቃላይ የተጠቀመው ሳይዝ ይሄን ይመስል ነበር። ትሬዶቼ ደግሞ እነዚህን ይመስሉ ነበር። ላይክ እያያችሁ 10 በ50 እያደረኩኝ ነበር ትሬድ እያደረኩኝ እና በጣም ያሳዝናል እላችኋለሁ። ፕሮፊት እዚህ ጋር ፓርሻል በብሬክ ኢቨን ምናምን የወጣናቸው ትሬዶች ናቸው እንጂ እዚህ ጋር ኃይለኛ ድሮዳውን ነበርኩኝ እላችኋለሁ። እዚህ በቃ ቀጥታ ሎስ ላይ ነበር። ሎስ ጋር እንኳን ቆንጆ ነበረ። እቺ ሌቭል ማለት በዚች ጋር በምናይባት ጊዜ እነዚህ ሌቭል እነዚህ ከፍ ምናምን ያለችው ሌቭሎች ኮንሲስተንሲ እንትን የራሱ 91% ነው ካያችሁት። አጠቃላይ ይህን ይመስላል በቃ ዋናው ሎስ እና ላይክ ሀሳብ ውስጥ የገባሁት ምን መሰላችሁ? ላይክ ሁለት 10,000 ዲሞ አካውንት ከፍቼ ሁለቱን ኮንሲስተንስሊ ፓስ ካረኩት በኋላ ወደ ኢፍቲሞ ሳይሆን ወደ አልፋ ካፒታል ግሩፕ ነው መግባት ያሰብኩት ማለት ነው። ምክንያቱም ላይክ ኢፍቲሞ ላይክ ወደ $155 ነው ምናምን ነው የቻሌንጁ አሁንም የሆነው ማለት ነው። ቢጊነር ስትሆን የመጀመሪያ ኢፍቲሞ ስትቀላቀሉ ወደ $90 ምናምን ነው ቻሌንጅ 10,000 የምገዙት ማለት ነው። አሁን ግን ሁለተኛ አካውንት ለመግዛት ከ$90 ምናምን ወደ $150 ምናምን ዘሏል ማለት ነው። ይሄ ስለዘለለ ደግሞ እኛ አቅም የለንም። ስለዚህ ላይክ አሁን ወደ $90 ምናምን አለኝ። አልፋ ካፒታል ግሩፕን ለመቀላቀል አስቤያለሁ። አልፋ ካፒታል ግሩፕ ላይ መጀመሪያ 2 ዴሞ አካውንቶች የ10,000 ዴሞ አካውንቶችን ፓስ ካረኩኝ በኋላ ላይክ ታርጌት $1,000 በሁለተኛው ደግሞ $500 ማለት ነው። ድሮዳውን ሁሉንም ሩል ፎሎ አድርገን እንደ ኢፍቲሞ ያንን 2 አካውንት ፓስ ካረግን በኋላ ከዛ በሶስተኛው ደግሞ የአልፋ ካፒታል ላይክ 10,000 አካውንት እንገዛለን ማለት ነው። እሱን ፕሮግረስ ለማድረግ እንፈልጋለን። ላይክ መጠቀም ያሰብኩት የአይሲቲ የ2022 ሞዴልን ነው ማለት ነው። ላይክ ከ8 ሰዓት ተኩል ባይ ሳይድ ሴል ሳይድ ከተወሰደ ማርኬት ስትራክቸር ሲሆን ፌር ቫሊዩ ጋፕን ተጠቅሜ ነው ኢንትሪ ማድረገው።
ፖይንት ኦፍ ኢንተረስት እጠቀማለሁ። ላይክ ፒዲአርዎችን እጠቀማለሁ። ኦርደር ብሎክ ላይ ሲሆን ኦርደር ብሎክ ከነካት በኋላ ኤሪያ ኦፍ ኢንተረስቴ ኦርደር ብሎኩ ሃየር ታይም ፍሬም ይሆናል። ከዛ ሊኩዊዲቲ ይወስዳል። ማርኬት ስትራክቸር ፌር ቫልዩ ከዛ ባይሳይድ 1 to 5 ማለት ነው። $1 ከስርና $5 ከስራለው ጌን ለማድረግ እሞክራለሁ ማለት ነው። ሶሪ እዚህን ስትራግል እያደረግን ነው። ላይክ አሁን ካያችሁት ቀን ዛሬ በዚህ ቀን ነው ጁን 24 ማለት ነው። ኦቨር 6 ወር ሆኖታል የአካውንት ከተከፈተ እና እንደምታዩት ጁን 24 ላይ ነበርንና በዛሬ ቀን ነበረ አካውንቱ ብሎ ያደረገው። ኦቨራውን ደግሞ ወደ 24 ዓመቴን ሴፕቴምበር 11 በፈረንጆች አሁን 24 ዓመቴን ወደ 25 ዓመት ይሄዳሉ። እየታገልን ነው። ምን ይቆጫል ካላችን ላይ በትሬዲንግ ውስጥ እንትን ነው ሪል አካውንት በጣም ነው በኃይለኛው ብሎ ያደረኩት ማለት ነው። ወደ $150 $100 ኦቨር 10 15 20 ነው። ግን የትሬዲንግ ጆርኒ ነው። ምንም ማለት ማንም ብሎ ሳያርግ ሳያጋይ የተማረ ትሬደር የለም። ስለዚህ ፕሮግረሱ ነው ዋናው ነገር። ጊቭ አፕ አለማድረግ ነው። ስቲክ ማድረግ ነው። ስቲክ ቱ ማይ ፕላን 11 ሰዓት መነሳት፣ ጆርናል ማድረግ፣ አይሲቲ ማጥናት። አሁን በዚህ ሰዓት 12 ሰዓት ተኩል ተመልሼ በኢትዮጵያ አቆጣጠር ደግሞ እስከ 3 ሰዓት ተኩል ደግሞ ማጥናት፣ ሪቫይዝ ማድረግ እሱን ነው ያረኩት። ላይክ ጆርናል እያረኩኝ መጻፉኝ እንደዚህ ያረኩኝ በትሬዲንግም በዚህ ብዙ እንትን አሳልፍ ያለውና ነገር ለመሞከር ነው እና ፕላን እንደቀድም እንደነገርኳችሁ ነው። አሁን ቀጥታ ላይክ ቻሌንጅ ዴሞ አካውንት ማስገባት እና እሱን ፓስ ለማድረግ ነው አሁን መጠረው። ስለተከታተላችሁኝ አመሰግናለሁ። ይህን ቪዲዮ የቀረጽኩት ለፊውቸር ሚ ነው። ወደፊት አላቅም ለሚሊየንም $100,000 ማኔጅ አድርጎ ትሬድ ለሚያደርገው ፊውቸር ማቲ ነው የተናገርኩት። ከዚህ ተነስቼ ነው እዛ የደረስኩት ማለት ነው። እና አሁን ያለሁበት ሩም እንደምትታይ ማይ ቦርሳ ከስራ ነው። ቢገርማችሁ ከስራ ነው ራሱ እንትን እያደረኩኝ የመጣሁት። ላይክ ከስራ ይህንን ቻሌንጅ ከየት ነው ኦቨራል እንደዚህ የፍትማ አካውንት አሁን ኢንተርኔት ራሱ በጣም ያስቸገረኝ ነው። ለስሙ እያያችሁት ነው አለ። ግን ለኢንተርኔት ራሱ 900 ከፍላለሁ። ላይክ ቢገርማችሁ ማለት ነው ይህንን የ15,000 ምናምን የኤፍቲሞ አካውንት ለመግዛት ቅጥር የተቀጠርኩት ላይክ 5,000 ብር ይሁን ምናምን ነው። እቺ ላይ 5,000 ይሁን 4,000 ኔት ነው የማገኘው። ከሷ ውስጥ ብቻ ማጠፋው ለትራንስፖርት ለፀጉር ምናምን ነው። ልብስ ምናምን ወፍ የለም። እዚህ እያቀረውን ሙሉ ሴቭ እያረኩኝ ወደ 15,000 ምናምን 16,000 ሲገባ ነው ኢንቨስት ያረኩበት። እዛ ቻሌንጅ ላይ ፈንድቷል። ላይክ የምቆጭበት ትሬዶች የሉትም ይህን ያክልም ማለት ነው። አንዳንድ ኢሞሽናል የሆንኩበት ቀናቾች አሉ። ላይክ 3 ወደ 200 እና $100 ምናምን በአንድ ቀን ያጣሁበት እሱ ናቸው። ግን መማሪያ ዲስተንስ ስለሆነ ይህን ያክልም አይደለም። አሁን ደግሞ ድጋሚ እያቆጠብኩኝ ነው ማለት ነው። ላይክ የ10,000 ወይ የ5,000 አልፋ ካፒታል ግሩፕ ትሬድ ለመግባት ግን እኔ ከቅጥር ስራ ወይም ከ9 to 5 ስራ ውስጥ ገርማችኋል አንድ ነገር ገዝቼበት አላውቅም። የገዛሁበት አንድ ነገር እናንተ የምታዩበት ስልክ ብቻ ነው ማለት ነው። እሱም 1 ዓመት ቆጥቤ በ2,000 በ3,000 ኔት ደሞዝ ተከፋይ ሆኜ ማለት ነው። ስልክ ብቻ ነው እንጂ ከሱ ውጭ ምንም ሙሉ በሙሉ ላይ 100% ማለት ይቻላል ትራንስፖርት ላይ የፀጉር ምናምንና ትሬዲንግ ላይ ብቻ ነው በቃ የጋየው ማለት ነው። በቃ ሪል አካውንት ፈንድድ አካውንት ላይ 2 ነው እንዳልኳቸው አብዛኛው በቃ እዛ ላይ ነው የጋየው። አሁንም እሱን ስኬፕ እስካላረገን ድረስ ሜትሪክሱን ስኬፕ እስካላረገን ድረስ ሙሉ ደሞዜ ላይክ እድሜ እየሄደ ነው አውቃለሁ። ግን የሄድኩኝ ይመስለኛል። አሁን መስከረም 1 ላይ ላይክ 25 ዓመት እንቀላቀላለሁ እና ሄደ ይመስለኛል። ግን ዳይ ትራይንግ የሚል አባባል አለ
እስከምናሳካው ድረስ አናቆምም። ሙሉ በሄድኩበት እንትን አቅጣጫ ሙሉ ሁሉንም ኢንቨስት ነው። ላይክ አሁን አምስተኛ አመት ጆይን የማደርግበት ነው የዲግሪ ትምህርት። ተማሪ ሞኜ ቀን በዲፕሎማ ስለጨረስኩኝ በሱ ነው የምሰራው ነው። ሙሉ 5ኛ አመት ድረስ ፕሮፊት ካልሆንኩ አሁን 2ኛ አመቴ ነው አሴ ትሬደር ማለት ነው። 3ኛ አመቴ ነው መስከረም ላይ ይቀላቀላል። እና በዚህ ወቅት እንትን ካላደረግን አይ ቲንክ ላይክ ፕላኒ ወደ ባንክም ገብቼ አትሊስት የሆነ ያክል ሳላሪ ይኖረኝ አትሊስት 15-16 አሁን ካለሁበት አሁን እስከ 9 ምናምን ነው የሚከፈለኝ 9,000 ምናምን ብር ማለት ነው በኢትዮጵያ ብር። ወደ ዶላር ቀየሩት ላይክ መንዝሊ ማለት እኮ ወደ ካልኩሌት ስናደርገው ራሱ 9,800 ሲካፈል አሁን ዶላር ወደ 160 ነው ኦቨር 61 ዶላር ማለት ነው። ይሄን በ30 ስታካፍሉት በቀን $2 ነው የሚከፈለኝ ማለት ነው። በቀን $2 ማለት እኮ እኔ አሁን ሚኒመም ሎስ የማደርገው $100 ታርጌት አድርገን ሎሳችን $20 ነው ማለት ነው። ለ20 ሲካፈል ለ2 ኦቨር የ10 ቀን ደሞዝ የሚከፈለኝ በአንድ ትሬድ እያጣሁት ነው ማለት ነው። ይህ ማለት 20 ሲባዛ በ160 ማለት ኦቨር 3,200 ብር እያጣሁ ነው በቀን ማለት ነው። ስንት ለመስራት 100 ሲባዛ በ160 16,000 ለመስራት ማለት ነው። 9,800 ማለት የደሞዜን 1.6% እየሰራው ነው ማለት ነው። እንደዚህ እያደረግን እየታገልን ስኬፕ ለማድረግ የቻልኩትን እየሞከርኩኝ ነው። አሁን ትንሽ ዴዚ የሆንኩት ላይክ 11 ሰዓት የመነሳቱ ነው። ትንሽ አሁን ብራዘር መታ ነበር እና እሱን ላለመረበሽ ያክል ነው። እዚች ጋርም ቲቪ ምናምን ስላላት እዚህ ጋር አሁን ስላረበሽ ከጀርባ እሱ ላለመረበሽ ብዬ ነው እንጂ እየታገርኩኝ አሁን ራሱ ቁጭ ብዬ አሁን ላይክ ወሰዘኝ 12 ከምናምን የማጥኛ ሰዓት ነው ማለት ነው። ላይክ አሁን አይሲቲ አሁን አፍተር 2022 ሞዴል በኋላ የለቀቀውን ሌላም የኢትዮጵያ ቻናሎች አሉ። ወደፊት አላቅም የሆነ ቦታ ላይ ደርስ እችላለሁ፣ ግን እነሱ ስላደረሱ ላይክ ኤሲ ትሬደር አለ የሀበሻ ትሬደር፣ አይሲቲ ዮሐንስ፣ ቢግን ያለውኝ የራሱ ያስተማረኝ ኤክሲ ስናይፐር ነበረ። ከነዚህ የሀበሻ ሜንቶሮች አብዛኛው 3 ነበሩ። ከዛ በኋላ አይሲቲ ዋናውን ማይክልን የተዋወቅኩት እና አሁን ፕሮግረስ እያደረኩኝ ፕሮግረሲንግ አላሳያችሁ ጆርናሌን አንዳንድ የመዘገብኳቸው እንዳሳያችሁ እዚች ጋር እንደምታዩት ሞቲቬሽን ናቸው። እነዚህ ሞቲቬሽን ናቸው ፕሮግረስ እንድናረግ። ይሄ ደግሞ ፕላናችን ነበረ ላይክ ስኬፕ ለማድረግ ማለት ነው። ሜትሪክሱን በወር ያኔ 7,800 ነበር የሚከፈለኝ አጠቃላይ በአመት ውስጥ ጥር፣ የካቲት፣ መጋቢት የ2017 ዓ.ም አጠቃላይ በአመት የሚመጡ ያክል ነው። 2ኛ አመት ደግሞ ቢጨመር ኦቨር በአመት 2,000 ነው። እኛ ድርጅት የሚጨምረው በአመት ውስጥ 2018 ደግሞ 3ኛ አመት ደግሞ አጠቃላይ ሶስቱን ስንደምራቸው እስከ 2019 ጠቅላላ ነው የሚመጣው። በኤክስቼንጅ ሬት በዚህ ስናካፍለው ኦቨር 2,217 ያስፈልገኛል 3 አመት እንትን ለመስራት ማለት ነው። እና ስኬፕ ለማድረግ ደግሞ ታይም ላይ ነው የምታዩት ጂቲሲ የኒውዮርክ 24 ሰዓት ዩቲሲ እና ዩቲሲ 5 ይቀያየራል በ00 በ24 አቆጣጠር። ይህ በኖርማል ኦፕኒንግ አይፒዲ የሚባል ለንደን ጊልዞን ሁሉም እዚህ ጋር ያሳያል። ሌላ ደግሞ እዚች ጋር የምታዩት ነገር እንትን ናቸው። ጂም ስሰራ አሁን አቁም የለኝም፣ የብር አቁም የለኝም። ሴቭ ማድረግ አለብኝ፣ ተናስተ ማድረግ አለብኝ። ስለዚህ እነዚህ ደግሞ ታይም ላይኖች ናቸው። እነዚህ ደግሞ እንደምታዩት መጽሐፍቶቹ ናቸው።
መጽሐፍ